የወራቤ ዩኒቨርሲቲ የጂኦሎጂ መምህርና ተመራማሪ ወዲን ይገኛል። ስለ አፈጣጠሩ ሁኔታ እስቲ የምትለው ነገር ካለ የተወሰነ ነገር። እሺ አመሰግናለሁ። ያው ከኋላ የምታዩት ሀረ ሸይጣን ማር ይባላል። ማር ማለት MAR የውሃ ምንጩ ከከርሰ ምድር የሆነ እንደዚህ ክብ ቅርጽ ያለው ተፈጥሮ ሲሆን ማር ሌላ ከላይ የሚጨመርበት ከሆነ ደግሞ ክራተር ሌክ ይባላል። ምንድነው? በእሳተ ገሞራ ሲፈጠር ውሃ ይኖራል። እሳተ ገሞራውና ውሃው ሲቀላቀል የምናገኘው ተፈጥሮ ነው። ይሄ እንዴት ይፈጠራል? ከስር እሳተ ገሞራ ይመጣል። ማንተል ወይም ከረስት ከሚባለው የመሬት ክፍል ውስጥ ልክ መጥቶ እየፈነዳ የተለያዩ የእሳተ ገሞራ ውጤቶች አሁን ዙሪያ ላይ የምታዩትን ከላይ እዛ ጋር ያለውን ቁጭ ያለውን ኮን ትንሽ ቆቶ ነው የሚባለው ስትኛው እንደዚህ ቁጭ የሚባሉት እነሱን የያዘ እሳተ ገሞራ ነው። ልክ ምንጩ የሚመጣው ማግማው ሲያልቅ ቅልጠለቱ ማለት ነው ቦታው ኮላፕስ ያደርጋል፣ ይሰበራል። የዛኔ ይሄኛው ቅርጽ ይዞ ቁጭ ብሏል። ይሄኛው የእሳተ ገሞራ ምንጭ ቦታ መሆኑን ነው የሚያሳየን። በኋላ ውሃው ከይሄኛው ከተሰበረ በኋላ ይሄን ቅርጽ ከፈጠረ በኋላ ውሃ ከከርሰ ምድር እየፈሰሰ ፍሎ እያደረገ ይመጣል። ያኛው ቁጭ ይላል፣ ውሃው አቅፎት ይቀመጣል። ሰላዲን በአጋጣሚ ዛሬ አብረን ተገኝተናል። እስቲ ስለ ስፍራው የተሰማን ስሜት። ያው አብዛኛውን ነገር ወንድማችን ኑረዲን የተናገረው ነገር አለ። ሳይንሳዊ ፓርቱን እሱ ተናግሯል። ግን ያው ተፈጥሮ በጣም የሚገርም ነው። ብዙ ነገሮች ተጨማምረውበት እሴት ተጨምሮበት ከለማ ቦታው ማልማት ከተቻለ የሚገርም ተፈጥሮ ነው ብዬ አስባለሁ። እኔ መጀመሪያ ላይ የመጣሁት በጣም ተመችቶኛል። በጣም ደስ የሚል ነገር ነው። ብዙ ነገር ነው ያየሁት። ሀገራችንን እንወቅ። አመሰግናለሁ። ውድ ቪዚ ስልጤ ታዳሚዎቻችን እንግዲህ አሁን የምንገኘው በሀረ ሸይጣን ላይ ዓለም አቀፍ ቅርስ በሆነውና በኢትዮጵያ ደረጃ እንዲሁም በአካባቢው ላይ ልዩ ትኩረት እየሳበ ከመጣው የተፈጥሮ ስፍራ ላይ ነው የምንገኘው። ይህ ስፍራ ውሃ ያረፈበት እስከ 17 ሄክታር መሬት እንዲሁም የውሃው ዳርዳሩ ስናይ 29 ሄክታር የሚሸፍን ቦታ ይዟል። አሁን ዙሪያውን ስትዞር 1.7 ኪሎ ሜትር ርቀት ላይ ማዞር የሚችልና እንዲህ ሲታይ ግን በቅርብ ርቀት ላይ የሚገኝ ይመስላል። አሁን ከቆምንበት ጀምሮ እስከ ውሃው ድረስ 125 ሜትር ርዝመት አለው። የውሃው 700 ዲያሜትር እንዲሁም ጥልቀቱ 50 ሜትር ጥልቀት እንዳለው በተለያየ ጥናቶች ተረጋግጠዋል። እና የስፍራ ቀጣይ ለምቶ ትልቅ የቱሪስት መዳረሻ እንደሚሆን ይጠበቃል። መልካም ቆይታ።